ሰሜን ኮሪያ ለና አሜሪካ በጣም አስፈሪ የሆነ ህግን አውጥታለች። ይህም ደግሞ የአውቶማቲክ የኒውክሌር አጻፋ የምሰነዝርበትን ህግ ነው ያጸደቀችው። የሰሜን ኮሪያ መንግስት በመሪዋ ላይ በኪም ጆንግ ላይ ጥቃት ወይም ደግሞ የግድያ ሙከራ የሚደረግ ከሆነ አሊያ ደግሞ በከፍተኛ አመራሮች ላይ ጥቃት ከተሰነዘረ ወታደራዊ ኃይሉ በአውቶማቲክ መንገድ የኒውክሌር አጻፋ ጥቃትም እንዲሰነዝር የሚደነግግ አዲስ ህግ ነው በህገ መንግስቷ ላይ ያካተተችው። በ15ኛው የህዝብ ምክር ቤት ጉባኤ የጸደቀው ይህ የኒውክሌር ፖሊሲም የሀገሪቱን የእዝ ሰንሰለት አደጋ ላይ ከወደቀ ወታደራዊ ኃይሉ ያለምንም ተጨማሪ ትዕዛዝም ጥቃት እንዲፈጽም ስልጣንን ይሰጣል። ይህ ህግ የጸደቀው ወይም ደግሞ ውሳኔው የተላለፈው በቅርቡ በኢራን አመራሮች ላይ የተፈጸመ ግድያ ሲሆን ፒዮንግያንግም በተመሳሳይ በአመራሮች ላይ ግድያ ይፈጸማል ብላ በመስጋት ነው። ታዲያ የአመራር ጥቃት ሊሰነዘርብኝ ይችላል ያለችው ፒዮንግያንግ ለወታደራዊ መሪዎችም የአውቶማቲክ የኒውክሌር ጥቃት እንዲሰነዝሩ ስልጣን ሰጣለች። ለና አሜሪካ ደግሞ አውቃችሁ ግቡበት፣ ይህንን አጽድቅ ያለው ስትል በነበራት ጉባኤ ላይ መልእክቷን አስተላልፋለች።